በጣም ደግሞ ጋይስ እንዴት አደራችሁ? እኔ ደህና ነኝ። አሁን እንግዲህ እዚህ ፊታችን ተጣጥበን ጥርሳችንን አንብረርሽን ፀጉሬን ማታ ሰርቼ ያሳደርኩት እንዳያችሁት፣ እሱን ደግሞ ፏረግና አብረን እንዘጋጅና ለክላስ እንወጣለን ማለት ነው። ድምጽ እንግዲህ ይቅርታ አድርጉልኝ ከእንቅልፌ ስለተነሳው ያልኩ ወደ ወንድ ተቀይሮልኛል። ለዛ እሺ ይታያል፣ ወደዚህ ፍጠጋ ይታያል። ምን በሰማነው እንዴ? አዩ ጋይስ ወንተናል። እንግዲህ እንደዚህ መብራት የለም፣ በደረጃ እየወረድን ነው። ቲሾሪ አሞኛል፣ ግን ያው ምንም ማድረግ አንችልም። ክላስ ደግሞ መቅረት ስለማልፈልግ እንሄዳለን ማለት ነው። እዛ ያለውን ነገር አንዳንድ ነገር አሳያችኋለሁ። ወዳችኋለሁ ጋይስ። ከትምህርት ቤት እንግዲህ ተመልሻለሁ ማለት ነው። ከክላሴ አንድ ቀን ብቻ ቀረው ክላሴ ሊያልቀዋል እና ዛሬ ግን በጣም በቃ ሆዴን እያመመኝ ነበረ። ፔሪዲ መጥቶ በቃ እየታመምኩኝ ነበር ማለት ነው። ከዛ እናንተ ምን ሼር ባደርግላችሁ ጥሩ ነው ብዬ አሰብኩ መሰላችሁ። በፔሪዲ እንግዲህ ብዙዎቻችን እንታመማለን። ኦልሬዲ በቃ እንደ ኖርማል ነው የሚታዩ አይደለ? ግን በጣም ለየት ያሉ በጣም ደግሞ ፔኑ በቃ አሁን ክላስ ማያስኬድ አይነት በጣም አይነት በቃ የመጀመሪያ ቀን በተለይ በጣም በቃ የሚያንፈራፍር አይነት ፔን የሚታመም አይነት ሰው አለ አይደለ? እኔም ከእንደዛ አይነት ሰዎች ውስጥ እንግዲህ አንዷ ነኝ። በጣም ነው የሚያመኝ ሲመጣ፣ በጣም በቃ እኔ በቃ ፍርፍር ብዬ ነው የሚያስለቅሰኝና አሁን ላይ የምጠቀማቸውና ፔኑ የቀነስልኝ መንገዶች አሉ በእርግጥ ማለት ነው። እኔ አንተ ፔኖችን እጠቀማለሁ። በሱ ምክንያት አሁን ኦልሬዲ በቃ ፔኑ ሊመጣ ሲል ፔኑ ሲጀምረኝ ወስዳለሁ፣ ይቀንስልኛል። ነገር ግን ከዛ በፊት ማለት ነው ማድረግ ወይ ደግሞ
ቀለል እንዲለን የሚያደርግ ወይንም እንዳንጎዳ ራሱ የሚያደርግ ምን መሰላችሁ? እኔ አሁን ድሮ ማለት ነው በቃ ፔሪድ ሊመጣ ሳምንት ወይ 15 ቀን ሲቀረው በየቀኑ አስታውሰዋለሁ። ፔኑ ትዝ ይለኛል ምናምን። ከዛ በቃ ድብርት ውስጥ ነው የምገባው። በቃ ስለ ፔኑ ነው የማስበው። ቀኑ እየደረሰ ነው፣ አሁንም እታመማለሁ። በዛ ምክንያት ማለት ነው በቃ እኔ ደህና የምሆንበት ጊዜ ራሱ በጣም ትንሽ ነው ማለት ነው። በቃ ኦልሬዲ አሁን ሲመጣ ትታመማላችሁ። ከዛ ሳይመጣ በፊት ደግሞ ሀሳቡ አለ። አስቡት በጣም በቃ ስንት ጊዜ በቃ ጭንቀት ላይ ነው የምትወቁት ማለት ነው። ለዛ ምንድን ነው የምታደርጉት? በቃ አሁን ሌላ ጊዜ አለማሰብ መጥቶ ትታመሙ የለ ወይ ደግሞ የሆነ ነገር ተጠቅማችሁ እሺ ያልፍ የለ ሳይመጣ በፊት ግን አለመጨነቅና የሆነ ሀሳቡ ሲመጣላችሁ ትታችሁ በቃ ሀሳባችሁ በሌላ ነገር ማድረግ እሱን አሁን በጣም የጠቀመኝ እኔ አሁን ሲመጣ ፔን ያመኛል ኦልሬዲ በቃ የማደርገውን ትኩስ ነገር መጠጣት ይሁን መተኛት ይሁን አደርገዋለሁ አይደለ ሲመጣ ግን ሳይመጣ በፊት የነበሩኝን ጭንቀቶቹ ያከሱኛል። በቃ እኔ ያከሱኛል ሳይሆን በቃ እንዴት ድብርት ውስጥ ከቱኛል። በቃ ዛሬ እኮ አልመጣም ደህና ነኝ፣ ግን አሁን ሲመጣ ራሱ ለሚያመኝ ምናምን በቃ ጭንቀቱ ከባድ ነውና አንደኛ እንደዛ ታስቡ። ሁለተኛ ደግሞ ፔኑ ራሱ ሳይኮሎጂካሊ አሁን እናንተ በጣም ስትረስፉል ስትሆኑ ፔኑም ይብሳል። ፔኑ በጣም የባሰ ነው የሚያማችሁና ትንሽ እንደው ፔሪዳችሁ መጥቶ ያማችሁ ራሱ ሪላክስ ለማድረግ በቃ በፈለጋችሁት ማለት ነው። አሁን ለምሳሌ መዝሙር ሊሆን ይችላል፣ ሙዚቃ በቃ የፈለጋችሁትን ነገር በማዳመጥ እንደዚህ ራሳችሁ አእምሯችሁን ከዛ ላይ በማንሳት ፔኑ ይቀራል አይደለም፣ ግን ፔኑ ትንሽ የተወሰነ ራሱ ቢቀንስላችሁ አንድ ነገር ነውና እኔ እንደዛ ነው የማስበውና አሁን ላይ እንደዛ ነው መጠቀም የጀመርኩት። በቃ አሁን ስለሱ አለማሰብ ምናምን በቃ ፔኑ እኮ አሁን ይተዋል አይደለም፣ ግን የተወሰነ አእምሯችን ሪላክስ ሲያደርግ ፔኑ ትንሽ ቀነስ ይልልናል። ግን እኛ ሙሉ በሙሉ ስለሱ እያሰብን እየተጨነቅን ምናምን ሲሆን ደግሞ በቃ ፔኑ ኦቨር ይበስብናል ማለት ነው። እንደዛ ለማለት ፈልጌ ነው። ከጠቀማችሁ ብዬ ነው የነገርኳችሁ። በጣም ብዙ አወራሁባችሁ መሰለኝ፣ ግን አላውቅም። እኔ አሁን ፔኑ ስለማውቀው ማለት ነው እንዴት እንደሆነ እንደ ኖርማል ደግሞ ይታያል። ሌላ ሰው ጋር ደግሞ አሁን ለምሳሌ ማያመው ሰው አለ። የሚያመው ሰው ደግሞ አሁን አመመኝ ፔሪድ እንደዚህ ሆንኩ ምናምን ብላችሁ ስታስረዱ ራሱ ያ ሰው ከታማሚ እንደናንተ ከሚታመሙ ሰው እኩል አንደርስታንድ ላያረጋችሁ ይችላል። ያ ደግሞ ተፈጥሮ ነው፣ ኖርማል ነው። ሰው ያላየውን ነገር የመረዳት እንትኑ በጣም ይቀንሳል። በዛ ምክንያት ነውና እናንተ ለማንኛውም አሁን ዋና ሀሳቢ ምንድነው? ስለሱ በጣም አድርጋችሁ አትጨነቁ። እግራችሁን ትኩስ ውሃ ውስጥ ወዳችሁ ላይ በአይላንድ ትኩስ ውሃ ማድረግ ይሄ ይረዳችኋል። በእርግጥ ማለት ነው ሙሉ በሙሉ ያቆማል። የሚያቆም ነገር ያለ አይመስለኝም። በሳይንስ ራሱ ያለ አይመስለኝም። ግን የተለያዩ አንቲፔኖችን መውሰድ አንቲፔኖች ጥሩ ነው ወይ አይደለም። ግን አሁን ይሄ አንቲፔን የምወስድበት ምክንያት ከፔኑ የአንቲፔኑ የሚያመጣብኝ ጉዳት ይሻላል፣ ፔኑ በቃ ስቃይ ውስጥ ከሚከተኝ በሚለው ነው አንቲፔን የምጠቀመው እንጂ እኔ አንቲፔን ሪከመንድ አላደርግም። ምንም ነገር ባትጠቀሙ ጥሩ ነው፣ ምክንያቱም ተፈጥሮ ስለሆነ። መድኃኒቱ ደግሞ የራሱ የሆነ ሳይድ ኢፌክት አለው አይደለ? እኔ የመድኃኒቱን ሳይድ ኢፌክት ሪስክ ተቀብዬ ነው ማለት ነው። በቃ የመድኃኒቱ ሳይድ ኢፌክት ይሁን የፔሪዱ ፔን ደግሞ ይቀንስልኝ በማለት እንግዲህ አሁን ስንት ዓመት ኦልሬዲ በቃ ወደ 2 ዓመት ምናምን አንቲፔን ትጠቀማለሁ። በቃ መጥቶ እንደዚህ መሰቃየት ሲጀምር አንቲፔን ትጠቀማለሁ። ትንሽ ቀለል ያደርግልኛል ነው እንጂ ፔኑ የለም ወይ ደግሞ አያመኝም ጭራሽ እያልኳቸው አይደለም። እናንተ ቤት ውስጥ የሚዘጋጁ ነገሮች ሞር ደግሞ ናቹራል የሆነ ነገር ብትጠቀሙ በጣም ሞር አሪፍ ነው እላችኋለሁ። ከጠቀማችሁ ተጠቀሙት። ወዳችኋለሁ።